ስራ የሚለካው ወይም አጅር የሚያስከፍለው በመልካም ንያ ነው። ሰው ንያ ሐሰና ካለው መልካም ትምህርት፣ መልካም ተግባር፣ መልካም ስራ በሚሰራበት ጊዜ ንያ ሐሰና ጥሩ የሆነ አስተሳሰብ ካለው ማለት ለአላህ ብሎ ካደረገው አጅር ለማግኘት ከአላህ ጋር ለመቅረብ አጅር ለማግኘት ብሎ አላህን አስቦ ከሆነ የሰራው አላህ ስብሓንሁ ወተዓላ በረሕመቱ እዝነቱን ጨምሮበት ፈضሉን መኑን ከረሙን ጨምሮበት አጅር ይሰጠዋል። ኢነማ አልአዕማሉ ቢንያት ወኢነማ ሊኩል ምርኢን ማ ነዋ። ሁሉም ሰው የሚሰጠው እኮ የነየተውን ብቻ ነው። ኸይር የነየተ ኸይር ይሰጠዋል፣ ሸር ያሰበ ሸር ይሰጠዋል። هل جزاء الإحسان إلا الإحسان جزاء سيئة سيئة مثلها يمدفو نجر من دا مسل مدفونه خير نجر من دا دقمو خير نو كزيو جلي هون أي تشلم بلو الله سبحانه وتعالى بقرآن تناقرال بيتين يوم يهوت انكسك آسيو تشاتشن خير لما السبن موكر لسو خير ما السبت رونو لا انسسا خير ما السبت رونو لبيتسب ملكام نجر ما السبت رونو ለራስም ጥሩ ነገር ማሰብ ጥሩ ነው። የምናስበው ንያችንን አላህ ጋር እንድንቃረብበት የሚል ስሜት ከውስጣችን ማፍለቅና ማዳበርም ትክክል ነው። ይሄ ባህሪያችን ይሆን ዘንድ የነቢያችን አለይሂ ሰላቱ ወሰላም ማብራሪያ ሐዲታቸው ይገልጽልናል። ኢነማ አልአዕማሉ ቢንያት ወኢነማ ሊኩል ምርኢን ማ ነዋ ነው። ስንበላም ምግባችንን ለኸይር እንነይትበት፣ ስንቀመጥም እንደዚሁ፣ ስንነሳም እንደዚሁ፣ ስንመገብም እንደዚሁ፣ ስንተኛ እንኳን ስንቀር ሳይቀር የምኝታችንን ራሳችንን ለማበርታት ኸይር ላይ ለመንቀሳቀስ በሚል እሳቦት ይህን እናድርግ። አላህ ይወፍቀን፣ ተውፊቁ የሱ ነው። አላሁ ዐዘ ወጀል ይወፍቀን ሁላችንንም። ሰው መናገር ይችላል፣ መተግበርና መስራት ግን ያቅተዋል። ሂዶ በወንድም ዱዓ ይሳካል። ሁሉንም ኸይር መስራት እንችል ዘንድ አላህ እንዲወፍቀን ዱዓ እንድታደርጉልን እያሳሰብኩኝ የዛሬውን አጭር ፕሮግራም እዚህ አቆማለሁ። ሰላም አለይኩም።